እንደምናመሻችሁ በመጀመሪያም ዋና ዜናዎቹ ትናንት ሶማሊያ ውስጥ በተካሄደው የአካባቢያዊ ምርጫ ከ500 ሺህ በላይ መራጮች መሳተፋቸው ተገለጸ። ምርጫው ሶማሊያ በመጪው ጎርጎሮሳዊ ዓመት ለምታካሄደው ሀገራዊ ምርጫ የመጀመሪያ ቀጥተኛ እርምጃ ነው ተብሏል። የፖለቲካ ተንታኞች ግን ያን ያህል ውጤት አያመጣም ነው ያሉት። እስራኤል ለራስ ገዟ ሶማሌላንድ ዛሬ በይፋ የሀገርነት እውቅና ሰጠች። ሶማሌላንድ የእስራኤልን እርምጃ ታሪካዊ ብለዋለች። አሸባብ የተሰኘው ጽንፈኛ ቡድን ለሶማሊያም ሆነ ለአካባቢው ሰላምና መረጋጋት ከፍተኛ ስጋት ነው ሲሉ የተባበሩት መንግስታት ድርጅት ባለሙያዎች አሳሰቡ። በደቡባዊ የመን ለመገንጠል የሚንቀሳቀሱ ኃይሎች ሳውዲ አረቢያ በዛሬው ዕለት ሰራዊታቸውን በአየር ጥቃት ደበደበች ሲሉ ከሰሱ። ለቀረበው ክስ ከሳውዲ በኩል የተሰማ ነገር የለም። ዩናይትድ ስቴትስ ትናንት ምሽት ሰሜን ምዕራብ ናይጄሪያ አካባቢ በሚንቀሳቀሰው ራሱን እስላማዊ መንግስት በሚለው ታጣቂ ቡድን ይዞታ ላይ የአየር ድብደባ አካሄደች። እርምጃው ከናይጄሪያ መንግስት ጋር በመተባበር መወሰዱ ተገልጿል። ዜናው በዝርዝር ትናንት ሶማሊያ ውስጥ በተካሄደው የአካባቢያዊ ምርጫ ከ500 ሺህ በላይ መራጮች መሳተፋቸው ተገለጸ። ዋና ከተማ መቃዶሾ ውስጥ የተካሄደው የትናንቱ የድምፅ አሰጣጥ ሂደት ሶማሊያ በመጪው ጎርጎሮሳዊ ዓመት 2026 ለምታካሂደው ሀገራዊ ምርጫ የመጀመሪያ ቀጥተኛ እርምጃ ነው ተብሏል። የሶማሊያ ብሔራዊ ገለልተኛ የምርጫና የድንበሮች ኮሚሽን በትናንትናው ምርጫ ከ20 የፖለቲካ ፓርቲዎች የተውጣጡ 1604 እጩዎች መሳተፋቸውን አስታውቋል። ተፎካካሪዎቹ በዋና ከተማ መቃዲሾ ባሉ ወረዳዎች ለሚገኙ 390 የኃላፊነት ቦታዎች ነው የሚወዳደሩት ተብሏል። ከበርካታ አስርት ዓመታት በኋላ እንዲህ ያለ እድል እንዳገኙ የተናገሩት መራጮች የተሰማቸውን ገልጸዋል። ከ50 ዓመታት በኋላ በመምረጤ በጣም ደስ ብሎኛል። በዚህ በጣም ደስታ ተሰምቶኛል። በተለይም እዚህ ዋና ከተማ ሞቃዲሾ ውስጥ ብዙዎች እየተጠራጠሩ በሰላማዊ ሁኔታ ይህንን ህልም እውን ስላደረጉ የሀገራችንን አመራሮች ማመስገን እፈልጋለሁ። በተዘዋዋሪ ስለሚደረጉ ምርጫዎች ስሰማ እናደድ ነበረ። ምክንያቱም እኔ በውሳኔው ላይ ሀሳቤን መስጠት ስለማልችል። ዛሬ ግን ይህ የምርጫ ሂደት የኔ ነው። ለየትኛውም እጩ የድጋፍም ሆነ የተቃውሞ ድምፄን መስጠት እችላለሁ። እናም በተለይ እነዚያ የወደፊት ህይወቴና የሀገራችንን ሁኔታ ብሩህ እንዲሆን ያደረጉትን እመርጣለሁ። የምርጫ ውጤቱ ዛሬ ይፋ ይሆናል ተብሎ እየተጠበቀ ነው። በአንጻሩ የሶማሊያ ጉዳይ ተንታኞች የትናንቱ ምርጫ ሀገሪቱ ያለባትን አሳሳቢ ስጋቶች ወደ ጎን ያለ ነው በሚል ተችተዋል። ውጤቱም ሊያመጣው የሚችለው ለውጥ እጅግ አናሳ ሊሆን እንደሚችል አመላክተዋል። ይህ በእንዲህ እንዳለም እስራኤል ከሶማሊያ ተገንጥላ ራስ ገዝ ለሆነችው ሶማሌላንድ የሀገርነት እውቅና በይፋ መስጠቷን ዛሬ አስታውቃለች። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ማምሻውን የወጣው መግለጫ ጠቅላይ ሚኒስትሩ ዛሬ የሶማሌላንድ ሪፐብሊክን ነፃና ሉዓላዊ መንግስት ለመሆኗ እውቅና መስጠታቸውን አዣንስ ፍራንስ ፕሬስ ዘግቧል። መግለጫው አክሎም እስራኤል ከሶማሊያ ለተገነጠለችው ግዛት በይፋ የሉዓላዊነት ሀገርነት እውቅና በመስጠት የመጀመሪያዋ ናት ብሏል። የሶማሌላንድ ፕሬዝዳንት የእስራኤልን እርምጃ ታሪካዊ ሲሉ አወድሰዋል። አሸባብ የተሰኘው ጽንፈኛ ቡድን ለሶማሊያም ሆነ ለአካባቢው ሰላምና መረጋጋት ከፍተኛ ስጋት ነው ሲሉ የተባበሩት መንግስታት ባለሙያዎች አሳሰቡ። ከአልቃይዳ ጋር ትስስር እንዳለው የሚነገርለት አሸባብን እንቅስቃሴዎች ለመግታት በሶማሊያና የዓለም አቀፍ ኃይሎች ያላሰለሱ ጥረቶች ቢቀጥሉም ቡድኑ የሚፈጽማቸው ስልታዊና ውስብስብ ጥቃቶች እንዳላባሩ ባለሙያዎች አመልክተዋል። ስጋቱ ከቡድኑ ጥቃት የማድረስ አቅም የመጣ ብቻ እንዳልሆነ የገለጹት የተባበሩት መንግስታት ድርጅት ባለሙያዎች የቡድኑ የረቀቁ የዘረፋ እንቅስቃሴዎች፣ የግዳጅ ምልመላዎችና የተሳካ የፕሮፓጋንዳ ስልቱም አስተዋጽኦ አላቸው ብለዋል። እንደ ባለሙያዎቹ ገለጻ የአሸባብ ግብ የሶማሊያን መንግስት ማስወገድ፣ ከሀገሪቱ የውጭ ኃይሎችን ማስወጣትና በምስራቅ አፍሪቃ የሚገኙ የሶማሊያ ጎሳዎችን አሰባስቦ ታላቋን ሶማሊያ መመስረት ነው።
ቡድኑ ዓላማውን ለማሳካትም ከሶማሊያ ብቻ ሳይሆን ከመላው ዓለም ተዋጊዎችን እንደሚመለምል ነው የተገለጸው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማክሰኞ ዕለት ባካሄደው ስብሰባ ሶማሊያ ውስጥ የተሰማራው የአፍሪቃ ህብረት ሰላም አስከባሪ ኃይል ተልዕኮ እስከ መጪው ጎርጎሮሳዊ ዓመት 2026 ዲሴምበር 31 ድረስ እንዲራዘም በሙሉ ድምፅ ወስኗል። በደቡባዊ የመን ለመገንጠል የሚንቀሳቀሱ ኃይሎች ሳውዲ አረቢያ በዛሬው ዕለት ሰራዊታቸውን በአየር ጥቃት ደበደበች ሲሉ ከሰሱ። ትናንት ሐሙስ ሳውዲ አረቢያ በተባበሩት አረብ ኤሜሬት እንደሚደገፉ የሚነገረው የደቡብ የመን ተገንጣይ ቡድን ኃይሎች ከያዙት አካባቢ እንዲወጡ አስጠንቅቃ እንደነበር አሶሲየትድ ፕሬስ ዘግቧል። የደቡብ የሽግግር ምክር ቤት የተባለው የየመን ተገንጣይ ቡድን ባለፈው ወር ሀድራሙትና ማሃራ ወደ ተባሉት የየመን ግዛቶች ገብቷል። በተጠቀሱት ስፍራዎች የነበሩት ሁቲዎችን የሚዋጉት በሳውዲ የሚደገፉ ኃይሎች ነበሩ። በኤሜሬትስ የሚደገፉትን ከአካባቢው እንዲወጡ ያስጠነቀቀችው ሳውዲ ዛሬ በአየር ጥቃት መፈጸሟ ቢገለጽም በሰው ላይ ስለደረሰው ጉዳት ግን የተባለ ነገር የለም። የሳውዲ መንግስትም ከዜና አውታሩ ስለ ጥቃቱ ለቀረበለት ጥያቄ ምላሽ አልሰጠም። የምታደምጡት የዶይቼ ቬለ ዲደብሊውን ዜና ነው። ዩናይትድ ስቴትስ ሐሙስ ምሽቱን ሰሜን ምዕራብ ናይጄሪያ አካባቢ በሚንቀሳቀሰው ራሱን እስላማዊ መንግስት በሚለው ታጣቂ ቡድን ይዞታ ላይ የአየር ድብደባ ማካሄዷ ተገለጸ። ፕሬዚዳንት ዶናልድ ትራምፕ እና የአሜሪካ ጦር ኃይል እርምጃው የተወሰደው በናይጄሪያ መንግስት ጥያቄ ነው ብለዋል። ሶኮቶ በተባለችው ግዛት ላይ በተፈጸመው የአየር ጥቃትም በርካታ የአይሲስ ታጣቂዎች መገደላቸውን የአሜሪካ ጦር ኃይል የአፍሪካ እዝ አስታውቋል። የናይጄሪያ የውጭ ጉዳይ ሚኒስቴር በበኩሉ የአየር ድብደባው የቀጠለው ወታደራዊ ትብብር አካል ነው ሲል አረጋግጧል። የአየር ድብደባውን አስመልክተው አስተያየታቸውን ከሰጡ ናይጄሪያውያን ገሚሱ እንዲህ ያለው እርምጃ ንጹሐንን ለአደጋ ሊያጋልጥ እንደሚችል ስጋታቸውን ሲገልጹ፣ ሌሎቹ ደግሞ ድርጊቱን ሉዓላዊነትን እንደ መዳፈር ነው የቆጠሩት። አሸባሪዎችን ለመዋጋት በሚደረገው ሂደት የንጹሐንም ሕይወት ሊጠፋ ይችላል። ከዚህ ቀደምም እንደሆነው በውጊያ መካከል የሰዎች ሕይወት ይቀጠፋል። ያለ ፈቃድ ጣልቃ ገብተው ከሆነ በኃይል ጣልቃ እየገቡ ነው። ስለዚህ ትክክል አይደሉም። እያንዳንዱ ሀገር የራሱን ውሳኔ ማድረግ ነጻነት አለው። በጥቅምት ወር መጨረሻ አካባቢ ትራምፕ ናይጄሪያ ውስጥ የጽንፈኛውን ቡድን ታጣቂዎች ክርስቲያኖች ላይ ያነጣጠረ ግድያ መፈጸማቸውን ካላቆሙ ከፍተኛ አደጋ ይከተላል ሲሉ መዛታቸው ይታወሳል። የናይጄሪያ መንግስት በበኩሉ የጽንፈኞቹ ጥቃት ሙስሊም ክርስቲያንን ያለየ ነው በማለት የትራምፕ ንግግር በሀገሪቱ ጸጥታን ለማስከበር የሚያደርገውን ጥረት ከግምት ያላስገባ ነው በማለት ተቃውሞ ነበር። ሆኖም በትናንት ምሽት የተፈጸመው የአየር ድብደባ ግን በጋራ የተወሰደ ወታደራዊ ዘመቻ ነው ሲል አረጋግጧል። ጃፓን ውስጥ አንድ ግለሰብ በዛሬው ዕለት 8 ሰዎች ላይ በስለት ጉዳት አደረሰ። ሌሎች 7 ሰዎች ላይም በተወረወረ ቁስ መጎዳታቸው ተገልጿል። በቢላ ከተወጉት 8ቱ ወደ ሐኪም ቤት የተወሰዱ ሲሆን 5ቱ የደረሰባቸው ጉዳት ከፍተኛ እንደሆነ ተዘግቧል። አሶሲየትድ ፕሬስ እንደዘገበው ግለሰቡ ጥቃቱን ያደረሰው ምዕራብ ቶኪዮ ከተማ ውስጥ በሚገኝ የጎማ ኩባንያ ውስጥ ነው። ፖሊስ ጥቃቱ አድራሹ የ38 ዓመት ጎልማሳ በቁጥጥር ስር መዋሉን የገለጸ ሲሆን ዝርዝር መረጃ ከመስጠት ተቆጥቧል። የሩሲያና ዩናይትድ ስቴትስ ተወካዮች የዩክሬንን ጦርነት ስለማስቆም የጀመሩትን ንግግር መቀጠላቸውን የክሬምሊን ቃል አቀባይ አመለከቱ። ዲሚትሪ ፔስኮቭ እንደገለጹት በዛሬው ዕለት የሁለቱ ሀገራት ወኪሎች በጉዳዩ ላይ ለሁለተኛ ጊዜ በስልክ ተነጋግረዋል። በንግግሩም የሩሲያ ፕሬዝዳንታዊ ጽህፈት ቤትን በመወከል የቭላዲሚር ፑቲን የውጭ ጉዳዮች ፖሊሲ አማካሪ ዩሪ ኡሻዮቭ መነጋገራቸውን ገልጸዋል። ቀደም ሲል ልዩ መልእክተኛው ኪሪል ዲሚትሪቭ ከአሜሪካው ተደራዳሪ ስቲቭ ዊትኮፍ እና ጌርድ
ኩሽነር ጋር ባለፈው ሳምንት ፍሎሪዳ ላይ ያደረጉትን ውይይት ፍሬ ሀሳብ ለፑቲን መግለጻቸውን ዘገባው አመልክቷል። ፔስኮቭ ለሩሲያ የዜና አውታር በሰጡት መግለጫ ስለ ውይይቱ ዝርዝር መረጃ ባይናገሩም ፑቲን ባሉት መንገድ ሰላም የማውረድ ሂደቱ እየተጓዘ መሆኑን ግን ጠቁመዋል። ክሪል ዲሚትሪቭ ከአሜሪካ ጉዟቸው ሲመለሱ ለፕሬዝዳንቱ ስለ ውጤቱ ከገለጹ በኋላ መረጃው ተተንትኗል። እንዲያውም በፕሬዝዳንት ፑቲን መመሪያ መሰረት በሩሲያና በአሜሪካ አስተዳደር ተወካዮች መካከል ግንኙነት ተደርጓል። ውይይቱ እንዲቀጥልም ተወስኖ ነበረ። የዚህ መረጃ መሰራጨት በድርድሩ ሂደት ላይ አሉታዊ ተጽዕኖ ሊኖረው ይችላል ብለን እናምናለን። የስልክ ግንኙነት ነበረ። ውይይቱ እንዲቀጥልም ተስማምተናል። ይህን ነው ማለት የምንችለው። ይህ በእንዲህ እንዳለም የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ማቀዳቸውን ዛሬ አስታውቀዋል። የውይይታቸውን ውጤትም ለሕዝባቸው ከሚያስተላልፉት የአዲስ ዓመት መልእክት ጋር ይፋ እንደሚያደርጉ ተናግረዋል። የሀገሪቱ ዜጎች ግን ዜሌንስኪ ከትራምፕ ጋር ተነጋግረው የሚያመጡት ለውጥ አለ ብለው አያስቡም። ከአስተያየት ሰጪዎች አንዱ እንዲህ ነው ያሉት። ዩናይትድ ስቴትስ በቡዳፔስቱ የመግባቢያ ሰነድ መሰረት ለነጻነትና ሉዓላዊነታችን ዋስትና ቃል መግባቷን ቀጥላለች። ሆኖም ግን እያጋጠመን ያለው ጫና ነው። የስለላ መረጃዎችን በመጋራት ውስንነትና በሩሲያ ግዛት ላይ ከውጭ ሀገር የሚቀርቡ የጦር መሳሪያዎችን በመጠቀም በኩል ገደቦች እየተደረጉብን ነው። ይህ ዶይቼ ቬለ ነው። ከዶይቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ትናንት ሶማሊያ ውስጥ በተካሄደው የአካባቢያዊ ምርጫ ከ500 ሺህ በላይ መራጮች መሳተፋቸው ተገለጸ። ምርጫው ሶማሊያ በመጪው ጎርጎሮሳዊ ዓመት ለምታካሂደው ሀገራዊ ምርጫ የመጀመሪያ ቀጥተኛ እርምጃ ነው ተብሏል። የፖለቲካ ተንታኞች ግን ያን ያህል ውጤት አያመጣም ነው ያሉት። እስራኤል ለራስ ገዟ ሶማሊላንድ ዛሬ በይፋ የሀገርነት እውቅና ሰጠች። ሶማሊላንድ የእስራኤልን እርምጃ ታሪካዊ ብለዋለች። አሸባብ የተሰኘው ጽንፈኛ ቡድን ለሶማሊያም ሆነ ለአካባቢው ሰላምና መረጋጋት ከፍተኛ ስጋት ነው ሲሉ የተባበሩት መንግስታት ድርጅት ባለሙያዎች አሳሰቡ።